ጊዜው ኃያሉ አሮም ዓለምን በምትገዛበት ታዋቂው ንጉሥ ቄሳር እጅጉን በገነነበት ዘመን የአይሁድ መናገሻ የሆነችው ኢየሩሳሌም ከሮም ግዛት ውስጥ አንዷ ነበረች። በኢየሩሳሌም ውስጥ ብዙ ገዳዮች፣ ብዙ ወንበዴዎች ነበሩ። ሆኖም ግን በኢየሩሳሌምና በአካባቢዋ ገኖ የሚታወቅ አንድ ሰው ነበር። ይህም ሰው ለያዥ ለገናዥ ያስቸገረ፣ መንግስትን ብዙ ጊዜ ሊይዘው ቢሞክርም አልተቻለውም ነበር። ይህም ሰው በርባን ይባላል። በርባን ማለት ምንም ነገር ቢያደርግ የማይሰማው የማይጸጽተው፣ በቅጽል ስሙ እንኳን ስሜት የለሽ እየተባለ የሚጠራ ሰው ነበር። ምንም ቢሆን የማያስፈራው፣ ለሰዎችም ሆነ ለምንም ነገር የማይሳሳ ፍጡር ነው። ይህም ሰው በይሁዳና በኢየሩሳሌም ዙሪያ ዝናው የገነነ የሚያስፈራ ነፍሰ ገዳይ፣ ዘራፊ፣ ወንበዴ። ዛሬ ግን አዲስ ነገር የተገኘ ይመስላል። የአዋጅ ነጋሪ ድምፅ ከፍ ብሎ እየተሰማ ነው። አዋጅ! 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 ለረጅም ዓመት ህዝቡን ያሰቃየ የነበረው በርባን ከብዙ ልፋትና ትግል በኋላ በወታደር ተይዞ እየመጣ ስለሆነ በፍጥነት እንድትመጡ አዋጅ! 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 ጨካኙን በደም በርባን በንጉሡ ፊት ይገደል ይወገር እያሉ አመጡ። ንጉሡም ጲላጦስ ምን እንደተበደሉ ለመስማት ከወንበሩ ብድግ አለ። ይህ ሰው በመንግስቴ ውስጥ እጅግ በጣም አመፀኛና ነፍሰ ገዳይ ነው። ደግሞ እናንተን ምን አደረጋችሁ? ንጉሥ ሆይ 1000 ዓመት ይንገሱ። ይህ ሰው ማለት የ5 ዓመት ባሌ በአንድ ጀንበር ደፍቶ የገደለ ሰው ነው። ክፉ አረመኔ። ንጉሥ ሆይ 1000 ዓመት ይንገሱ። እንደሚያዩኝ እኔ ደካማ ነኝ። በዚህ ደካማነቴ 2 ዓመት ሙሉ አጠራቅሜ ያስቀመጥኩትን ገንዘብ ዕቃ ገዛለሁ ብዬ ገበያ ስወጣ ጠብቆ ነጥቆኝ ሸሽቶ ንጉሥ ሆይ ጨካኝ ሰውዬ። ንጉሥ ሆይ 1000 ዓመት ይንገሱ። ልጆቼን ነው ልጆቼን የገደለ ንጉሥ ሆይ 1000 ዓመት ሊገዝ ይሄ አልበለጠክም ወንድም እዛ ለጀምሮ እዛ ያደረጉት ሲያሳዝን ምስኪን ነፍሰ አትግደለኝ ያልኩህ በቃ በመንግስቴ ውስጥ ማንኛውም ነፍሰ ገዳይ በኔ ሕግ መሰረት በኔ ፍርድ መሰረት በመስቀል ሞት እቀጣዋለሁ። ይህን ቅጣት ከ2 ቀን በኋላ በዚህ አደባባይ ይከናወናል። ሕዝቡ ሁሉ ጨካኙ ወንበዴ የሞት ፍርድ በመፈረዱ ተደሰቱ። ከ2 ቀናቶች በኋላ ሕዝቦችም ለሁለተኛ ጊዜ ወደ ንጉሡ ቤተ መንግሥት መጡ። ንጉሡም ደግሞ ምን አዲስ ነገር አገኘው እያለ ተመልሶ ወደ መቀመጫ መጣ። ከናዝሬት ተወልዶ በመላው አይሁድ ኢየሩሳሌምና በተለያዩ የእስራኤል ከተሞች ላይ እየዞረ የጌታን ቃል የምስራቹን ወንጌል የሚሰብክ ከማስተማር ከመፈወስ ውጪ ስራ የሌለው አንድ ሰው ነበር። ይህም ሰው በተለያዩ ጊዜዎች ውስጥ ከፈሪሳውያን ከሰዱቃውያን ጋር ሰጣ ገባ ውስጥ ከካህናቱም ጋር በመጋጨቱ ምክንያት ይዘውት ለፍርድ ከማቅረባቸው በፊት ከብዙ እንግልትና ግርፍት በኋላ በፍርድ በንጉሥ ፊት
ጌታችንና መድኃኒታችን ኢየሱስ ክርስቶስንም እንደ ወንበዴ እያንገላቱ ወደ ንጉሡ ፊት አቀረቡ። ንጉሡም ለሕዝቦቹ ሁለት አማራጮችን ሰጠ። በባህላችን መሰረት በፋሲካ አንድ ሰው ይፈታል፣ አንድ ሰው ይለቀቃል። ከዚህ ሰውና ከበርባን ማንን ልፍታላችሁ? ሕዝቦቹም ሁሉ በርባን ይፈታ፣ ኢየሱስ ይሰቀል እያሉ መጮህ ጀመሩ። ይህ ሰው ንጉሥ ነኝ ይላል። መሰቃየቱ መንገላታቱ አይበቃው? በእኛና በልጆቻችን ንጉሡም ጲላጦስ ከደሙ ንጹሕ ነኝ በማለት እጁን ታጠበ። ከዚህ ሰው ላይ ምንም በደል አላገኘሁበትም፣ ከደሙ ንጹሕ ነኝ። ሕዝቦቹም ሁሉ ደሙ በእኛና በልጆቻችን ላይ ይሁን በማለት ጮኹ። ወንበዴ የሆነ በርባንንም ይዞ ወደ ፍርድ አቀረቡት። ንጉሡም ለሕዝቦቹም ሁለት አማራጮችን ሰጠ። አሁንስ ከዚህ ሰውና ከበርባንን ማንን ልፍታላችሁ? ሕዝቦቹም ሁሉ በርባን ይፈታልን፣ ኢየሱስ ይሰቀል እያሉ ጮኹ። በርባን ሆይ ሕዝቡ በምንም በደል አላገኘብህ፣ ነፃ ነህ ብሎሃል። እኔ ግን ከደሙ ንጹሕ ነኝ። ብዙ መንግስቴን ያሰቃየ፣ ብዙ በመንግስቴ ላይ ብዙ ነገር ያደረገ ሕዝቡ ፈትቷል። ኢየሱስ ክርስቶስ ላይም የሞት ፍርድ ተፈረደበት። ግን አሁንም ከደሙ ንጹሕ ነኝ። ሺህ ዓመት ይንገሱ ንጉሥ ሆይ። ንጉሥ ነኝ ይላል። ሕዝቡ ሁሉ ስቀለው ስቀለው እያለ ኢየሱስ ክርስቶስን ያለምንም ኃጢአት ያለምንም በደል በመስቀል ላይ እንደፈረደ አደረገ። በርባን ግን ነፃ ወጣ። በርባንም እኔ ኃጢአተኛ ወንበዴ እያለሁ እንዴት ጻድቅ ሰው እንዴት ንጹሕ ሰው የሞት ፍርድ ሊፈረድበት ይችላል እያለ ሕልም ሲል የተደነቀ ነበረ። ለሁላችንም ኃጢአት ሞቶ እኛን ያዳነ ኢየሱስ ክርስቶስ ይባረክ። Hey,